ፋሚሊ እንግዲህ ከች በኮረኮንች ብለናላችኋል። እንግዲህ ከች ብለናል። ዛሬም እንግዲህ አብርሽና ሩታን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እነሱም ይሰራሉ፣ እኛም እንፈተፍታለን። ጉዞ ወደፊት። እንግዲህ ዛሬ እንዳያችሁት አብርሽ ቤት ከትንሽ ሰዓታት በፊት ቪዲዮ ተለቀው ነበረ። እኔ የምሬን ነው ምላችሁ እንግዲህ አብርሽ በዚህ ልክ ሩታ ላይ ጋገጭ ይላል ብዬ አልሜው አስቤውም አላቅም በፍጹም ማለት ነው። እኔ ያየሁትን አይታችኋል። ግን የምር ሩታ አብርሽ ሩታ ላይ እንደዛ ጓገጭ ይላል። ኦ ማይ ጋድ የምር በጣም ነው የገረመኝ። ምክንያቱም እንዴት በዛ ልክ ጓግጭ ሊል ቻለ? እንዲህ የምር እኔ ደግሞ ያሳቀኝ ይሁን የሩታ መሳቅ፣ የሩታ ማፌዝ፣ የሩታ ማላገጥ በጣም ነው የገረመኝ ማለት ነው። በጣም እየሳቀችበት እያላገጠችበት ነበረ። እንግዲህ እንደሚለው እንደሰማነው ከሆነ ትናንትና ልጄን ለማየት መጣሁኝ። ስመጣ ልጄ ታለ ስላት ልጁ ተኝተዋል፣ እስከሚነሳ ና ቁጭ በላለችኝ። እሷ ወይን እየተጎነጨች ነበር አለ። ከዛ በኋላ ና ቁጭ በል እስከሚነሳ ብላኝ እንድጠጣ አረገችኝ። ለእኔም ቀዳችልኝ። ግን እኔ በወይን በቃ ምንድነው ጓገጭ ያረገው ነገር? እኔ በወይን በፍጹም ልሰክር አልችልም። ምንድነው የጨመርሽበት ወይኑ ላይ? ጓገጭ ወንድ ልጅ በአደባባይ ተደፈረ አላለም? ያውርሽ ወይ እናንተ ልጆች፣ እንደው ስራችሁ ሁላ እኮ ያስቃል የምር ማለት ነው። ሲሪየስ ለመናገር እና ጓገጭ አለ። ወንድ ልጅ ተደፈረ ብሎ እርፍ አላለም እንዴ? አብርሽ ወረድ በልተው። በዚህ ልክማ ጓገጭ አትበል። ራቆት የነበርኩኝ ምናምን ራሴን ያገኘሁት ራቆቴን ነው ምናምን ምን እንዳረገችኝ አላውቅም ምናምን ወዘተ ነገር ማለት ነው። እና አብርሽ እየረጋበል እንዴ። ሩታ እኮ እንግዲህ እንዴ ሰው ልጅ እኮ ቢፋታም እኮ ችግር የለው መሀላችሁ ላይ ልጅ የመሰለ እንቁ ነገር ስላለ ማለት ነው መሀላችሁ ላይ። ስለዚህ ሩታዬ ደግሞ ልትመለስላት ስለፈለገች ይሄ ነገር አረገች። በቃ ምን ችግር አለ? ተጣልታችሁ ነበር፣ ትታረቃላችሁ። ተፋታችሁ ነበር፣ ድጋሚ ትጋባላችሁ። ወረቀታችሁ ፊርማችሁ ተቀዶ ነበር፣ ድጋሚ ትፈራረማላችሁ። ምን ችግር አለው? አብርሽዬ ለምን በዚህ ልክ ጓግጭ ትላለ? ግን ሲሪየስ ያቺ ማናት ስሟ? ያቺ የርሜላ ተብዬዋ ማለት ነው። የርሜላ ተብዬዋን ፍቅር ምናምን ነገር ገዘገዘ እንዴ አብርሽዬ? የምር ፎንቃ ምናምን በጭጮ ገብቶልህ ነው እንዴ? ሩታ ላይ በዚህ ልክ ጓገጭ ያልክበት ምክንያት አልገባኝም። ሲሪየስ ማለት ነው እንዴ ቤተሰብ በጣም አካበደው እኮ እንዴ አካበደው በጣም እንዴ። እንዴት በቃ እኔ እና እሷ ተለያይተናል፣ ምን አርጋኝ ነው? እንዲህ መሆን የለበትም፣ እኔ ያሳይሻለሁ ምናምን ነገር። ኧረ ተው አብርሽዬ ተው። ሩታዬ ግን ይመችሽ። ሴት ልጅ እኮ ብልህ ናት። ሴት ልጅ ተንኮል ስራ ካለች ማለት ነው። ሴት ልጅ ተንኮል ስራ ካለች ጭንቅላቷ ከተጠቀመችበት ሴት ልጅ እኮ እንዳው ተንኮል አታስብ ነው ምላችሁ። በቃ ሴት ልጅ እንዳው ተንኮል አታስብ። ሴት ልጅ ተንኮል ካሰበች የፈለገችውን ነገር ማግኘት ትችላለች። ሲሪየስ ማለት ነው። አያችሁ ሩታ ምን እንዳረገች? እንታረቃላችሁ እምቢ አለ። በቃ አብረን መሆን እንፈልጋለን አለችው። እምቢ አልፈልግሽም አለ። እንግዲህ ጭንቅላቷን ተጠቅማ አገኘችው። በቃ
ጎበዝ ሩታዬ፣ ጀግና ነሽ እኮ የምር። እውነቴን እኮ ነው ሩትሽዬ፣ የምር ጀግና ነሽ። ደግሞ በቃ የሆነ የምር በቃ ተመቸችኝ። ትስቃለች፣ እሱ ተናዶ ሲያወራ ምናምን ነገር ትስቃለች፣ ታፌዛለች ምናምን ምናምን ነገር። የምር በጣም ነው የተመቸሽ ሩቻዬ። ባቦ ይመችሽ። ሁሌም እንደ ሩታ የፈለጋችሁትን ነገር ለማድረግ ወደ ኋላ እንዳትሉ። ሩታ አሁንም ቢሆን አብርሽ የእሷና የእሷ ብቻ